ሻሎም ቅዱሳን እንደምን አላችሁ? ፕሮፌት ዮስያስ ነኝ ከአዲስ አበባ ኢትዮጵያ ከብሌሲንግ ፎር ኔሽን ኢንተርናሽናል ቸርች። ዛሬ ስለ ጾም ጥቂት ነገሮች እንድንነጋገር እፈልጋለሁ። አጠቃላይ የጾምን ሐሳብ ሳይሆን ማካፍላችሁ ባጭሩ የተለያዩ የጾም አይነቶችን እንድናይ እፈልጋለሁ። ምክንያቱም ስለ ጾም ስናስብ ብዙ ጊዜ አንድ አይነት ጾም ወይም ከጾም አይነቶች ውስጥ አንዱን ብቻ እያሰብን ነው የምንጾመው። ስለ ጾም ስናስብም ስናደርገውም እንደዛ እናደርጋለን። ነገር ግን መጽሐፍ ቅዱሳችን ላይ በርከት ያሉ የጾም አይነቶች አሉ። ከብሉይ ኪዳን ጀምሮ አባቶቻችን ሲተገብሯቸው ኤክስፒሪየንስ ያደርጓቸው የነበሩ የጾም አይነቶች አሉ። እነዛን ብናውቃቸው ምናልባት እንደየሁኔታችን ውስጣችን እንደሚሰማንና መንፈስ ቅዱስ ደግሞ እንደሚመራን በቀጣይ ህይወታችን ላይ መልካም የሆነ የጾምን ልምምድ እንድንለማመድ ያስችለናል ብዬ አስባለሁ። ስለዚህ ይሄንን ትምህርት አጠር አድርጌ ነው ለማካፈል የምፈልገው። አገልጋዮች የሆናችሁ እንዲሁም ምእመናን ሁላችሁ በተለያየ ህይወት አቅጣጫ ላይ ያላችሁ ቅዱሳኖች ይጠቅማችኋል ብዬ አስባለሁ። ኢየሱስ ጌታ ነው። ዛሬ ባጭሩ 7 አይነት የጾም አይነቶችን ላሳያችሁ እፈልጋለሁ። የመጀመሪያው የጾም አይነት ድራይ ፋስቲንግ ይባላል፣ ወይም ደግሞ ደረቅ የሆነ ጾም። ምን ማለት ነው? ደረቅ ስላችሁ ምንም አይነት ምግብ ምንም አይነት መጠጥ ሳንጠጣ የምንጾመው ጾም ማለት ነው። ሳንበላ ሳንጠጣ ነው ይህንን ጾም የምናደርገው ማለት ነው። ብዙዎቻችን የተለማመድነው የጾም አይነት በተለይ ደግሞ በቤተ ክርስቲያን ስንታዘዝ ስንማርም ወደ አይምሯችን የሚመጣው በቃ ሳንበላ ሳንጠጣ ብቻ እንደሆነ ነው የምናስበው። ነገር ግን እሱ አንዱ የጾም አይነት ነው። መጽሐፍ ቅዱሳችን ላይ በዘጸአት ምዕራፍ 34 ቁጥር 28 ላይ ስትመለከቱ ሙሴ ሲጾም ታዩታላችሁ። ሙሴ በተለያዩ ስፍራዎች ላይ እንደ ጾመ መመልከት እንችላለን ከመጽሐፍ ቅዱሳችን። 40 ቀንና 40 ሌሊት በተራራ ላይ ያለ ምግብ ያለ መጠጥ ሲጾም እንደነበረ ትመለከታላችሁ። እንዲሁም ደግሞ አስቴርና አይሁዳውያን ሆነው አስቴር ወደ ንጉሱ ከመግባቷ በፊት ማንም ሰው እንዳይበላ እንዳይጠጣ ብላ ያዘዘችበትን የጾም አይነት እንመለከታለን ማለት ነው። እንዲሁም ደግሞ ጳውሎስ ከጌታ ከኢየሱስ ክርስቶስ ጋር ኢንካውንተርን ካደረገ በኋላ ከተገናኘ በኋላ ልክ ክርስቲያን እንደሆነ ማለት ነው ለ3 ቀንና ለ3 ሌሊት አይኖቹ ታውረው አይኑ ላይ ቅርፊት ሆኖበት ኢየሱስን ከማየቱ የተነሳ እንደ ጾመ እንመለከታለን ማለት ነው። የአስቴርን የምታገኙት አስቴር ምዕራፍ 4 ቁጥር 16 ላይ ታገኙታላችሁ። እንዲሁም ደግሞ የጳውሎስን የሐዋርያት ሥራ ምዕራፍ 9 ቁጥር 9 ላይ ማግኘት ትችላላችሁ ማለት ነው። ይሄ አንዱ የጾም አይነት ነው። ስትሮንግ የሆነ ሬቨሌሽን በምንፈልግበት ሁኔታ ላይ ስንሆን ወይም ደግሞ ሪስክ ያላቸው ነገሮች ልክ እንደ አስቴር ንጉስ ጋር ልትገባ ነው፣ ህጉ አይፈቅድላትም። በሷና በንጉሱ ወይም በሷና በምትፈልገው ነገር መካከል ሞት ሊመጣ ይችላል። ሪስክ አለው፣ ከፍተኛ ሪስክ አለው። ስለዚህ ያንን እንድትጋፈጥ የሚያደርጋት ኃይልን ለመቀበል እሷም እንደገና ደግሞ አብረዋት ያሉ ሁሉ እንዲጾሙ ጥሪን ስታቀርብ ታያላችሁ ማለት ነው። እግዚአብሔርም አላሳፈራትም፣ ሐሳቡን እንድትፈጽም አደረጋት ማለት ነው። ሙሴንም ስትመለከቱ ከሰማይ ሬቬሌሽን ትልልቅ ሬቬሌሽኖችን የተቀበለበትን ረዘም ያለ የ40 ቀንና የ40 ሌሊት ጾምን ሲጾም ታዩታላችሁ። እንደው ርዕሴ ባይሆን እንኳን ነገር ግን እንደዚህ አይነት ረጅም ጾሞችን በምንጾምበት ሰዓት ላይ መጠንቀቅ ያለብንን ነገር ልነግራችሁ ፈልጋለሁ። በተለይ ሳንበላ ሳንጠጣ ድራይ ፋስቲንግ ውስጥ የምንገባ ከሆነ የመንፈስ ቅዱስን ምሪት መጀመሪያ ልንቀበል ያስፈልገናል። ሙሴ ስለጾመ ብለን መጾም አንችልም። ኤልያስ ስለጾመ ብለን መጾም አንችልም። ኢየሱስ ስለጾመ ብለን ይሄ የ40 ቀንና የ40 ሌሊት አይነት ጾሞችን ረጃጅም ጾሞችን መጾም የለብንም ማለት ነው። ሌሊትም ቀንም የሚቀጥሉ ጾም ጸሎቶችን ወይም ጾምን በመንፈስ ቅዱስ ምሪት ቢሆን መልካም ነው። ኢየሱስም መንፈስ ወደ ምድረ በዳ መራው ስለሚል ማለት ነው ለጸሎት። ስለዚህ ይሄንን ጥንቃቄ እንድንጠነቀቅ ላሳስባችሁ እፈልጋለሁ። ሁለተኛው የጾም አይነት ደግሞ ኖርማል ወይም ደግሞ መደበኛ ጾም የሚባለው ነው። ይሄኛው የጾም አይነት አትበሉም፣ ምንም አይነት ምግብ አትበሉም፣ ነገር ግን ውሃ ትጠጣላችሁ። ውሃ መጠጣት ይፈቀዳል እዚህኛው ጾም ላይ። ኖርማሉ ጾም ላይ ከድሮ ከአባቶቻችን ጊዜ ጀምሮ
ይሄንን ኖርማል ጾም ሲጾሙ ለአንድም ቀን ይጾሙ፣ ለ3 ቀንም ይጾሙ፣ ለ21 ቀንም ለ40 ቀንም ይጾሙ፣ ኖርማል ጾም ከሆነ ይጠጣሉ ውሃ ይጠጣሉ። ይሄ የተለመደ ነው ከአባቶቻችን ጊዜ ጀምሮ ማለት ነው። ስለዚህ አስፈላጊ በሚሆንበት ሰዓት፣ በሚጠማችሁ ሰዓት፣ አቅም በሚያስፈልጋችሁ ሰዓት ላይ ውሃ መጠጣት ይፈቀዳል ማለት ነው ይሄኛው ጾም ላይ። ሃሌሉያ! ኢየሱስ ጌታ ነው። ይሄንን ጾም ኢየሱስ ጾሞታል። ኢየሱስ 40 ቀንና 40 ሌሊት አልበላም ነበር ይለናል እንጂ መጽሐፍ ቅዱስ አልጠጣም ነበር አይለንም። ውሃ ይጠጣ ነበር፣ ነገር ግን ምግብ አይመገብም ነበር። ለዛ ነው ከ40 ቀን በኋላ ኢየሱስም ተራበ ይላል እንጂ ተጠማ አይለንም። ማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ ሄዳችሁ ስታነቡ ይሄንን ታሪክ ማግኘት ትችላላችሁ ማለት ነው። እነ ነህምያንም ስትመለከቷቸው ነህምያ ምዕራፍ 1 ቁጥር 4 ላይ ሄዳችሁ ስታነቡም የነህምያም ጾም ኖርማል ጾም ከሚባሉት ጋር ነው የሚመደበው ማለት ነው። ይሄኛው ደግሞ ከአጋንንት ጋር ላለን ውጊያ ኃይልን ለመቀበል እንዲሁም ደግሞ የምንጋፈጥበትን አቅም ለማግኘት ቴምፕቴሽኖችን፣ ፋይቲንጎችን ለማለፍ፣ ፈተናዎችን ለማለፍ ኃይልን ከእግዚአብሔር ለመቀበል ስጋችን እየደከመ ስጋችንን ዲሲፕሊን እያደረግን መንፈሳችንን የምናበረታበት አይነት ጾም ነው ማለት ነው። ሶስተኛው የጾም አይነት ደግሞ ከፊል ጾም ይባላል። ይሄኛው ከፊል ጾም የነ ዳንኤል ጾም በመባል ነው የሚታወቀው በመጽሐፍ ቅዱሳችን ታሪክ መሰረት ማለት ነው። የነ ዳንኤል አይነት ጾም ምን አይነት ጾም ነው ካላችሁኝ በዳንኤል ምዕራፍ 1 ቁጥር 12 እንዲሁም 10 ቁጥር 3 ላይ ሄዳችሁ ታሪኩን ልታገኙ ትችላላችሁ። ይሄኛው የጾም አይነት እነ ዳንኤልና ጓደኞቹ በባቢሎን ግዛት ላይ በነበሩበት ሰዓት ላይ ሁላችሁም ታስታውሳላችሁ ብዬ አስባለሁ። ይህንን ታሪክ በግዛት ላይ በነበሩበት ሰዓት ላይ ንጉሱ ፊት መቅረብ ነበረባቸው። እነሱና ሌሎችም ተማሪዎች ነበሩ፣ ጠቢባን የሆኑ ተማሪዎች ነበሩ፣ ከአይሁድ ውጪ የሆኑ ሌሎችም ተማሪዎች ነበሩ። እነሱ ሁሉ በንጉሱ ፊት መቅረብ ስለነበረባቸው ንጉስ ፊት ደግሞ ሲቀረብ ከሲታ መሆን የለባችሁም፣ ፊታችሁ የገረጣ መሆን የለበትም። ይሄ ንቀትን ስለሆነ የሚያመለክተው ለንጉሱ ወፈር ብላችሁ ፊታችሁም አምሮበት እያበራችሁ ሻይን እያረጋችሁ መቅረብ አለባችሁ። ስለዚህ እሱ ፊት ከመቅረባቸው በፊት ለረጅም ጊዜ ገላቸውን ሻወር እየወሰዱ ትሪት እየተደረጉ ጥሩ ምግብ እየበሉ ስጋ እየበሉ ወተት እየጠጡ ቅቤ እየበሉ የተለያዩ መልካም ተብለው የሚታሰቡ ነገሮችን እየተመገቡ መቅረብ ይኖርባቸዋል ማለት ነው በንጉሱ ፊት። ነገር ግን እነ ዳንኤል በንጉሱ ምግብ ለጣዖት በተሰዋ ምግብ ላለመርከስ አሰቡ ይላል በልባቸው። ስለዚህ አንድ ነገር አደረጉ። እኛ እንጾማለን አሉ። እንጾማለን። የምንጾመው ከምንድን ነው? ከእንስሳት ተዋጽኦ በሙሉ እንጾማለን። ወተትም ይሁን ስጋም ይሁን ቅቤም ይሁን ከእንስሳት ከሚገኝ ከረከሰ ምግብ ራሳችንን እንጠብቃለን ብለው ከመልካሙ ለስጋ መልካም ከሆነው ነገር ግን ከእምነታቸው የተነሳ ከረከሱ ምግቦች ራሳቸውን ይቆጠባሉ ማለት ነው። ስጋ በራሱ ርኩስ አይደለም፣ ምክንያቱም አይሁዳውያን ስጋ ይበላሉ በጊዜው ማለት ነው፣ የተፈቀደ ነው። ነገር ግን የአህዛብን ወይም ደግሞ ለጣዖት የተሰዋን ስጋ ላለመብላት ስላሰቡ ከፊል የሆነ ጾሙ ማለት ነው። ከፊል የሆነ ጾሙ። ስለዚህ እኛም እነዚህ መልካም የተባሉ ምግቦች በጣም የምንወዳቸውን ምግቦች ርኩስ ስለሆኑ ሳይሆን ነገር ግን ራሳችንን ዲሲፕሊን ለማድረግና እግዚአብሔርን ከነዛ ምግቦች በላይ እንደምንወደው ለማሳየት ስጋችን የሚፈልገውን ነገር ለመከልከልና መንፈሳችንን በእግዚአብሔር ፊት ለማቅረብ ስጋችንን ደግሞ ትሁት ለማድረግ ስንፈልግ የነ ዳንኤል አይነቱን ጾም እንጾማለን ማለት ነው። በስተመጨረሻ እነ ዳንኤል ምን አገኙ ካላችሁኝ ሞገስን አገኙ። ስጋ ሲበሉ ከነበሩት ሌሎች ተማሪዎች ይልቅ አምሮባቸው ሞገስን አግኝተው ተገኙ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እንደ አይነት ጾሞችን ስንጾም ከፊል ጾም የሚባለውን ጾም ስንጾም የምንወዳቸውን ምግቦች በተለይ ደግሞ የስጋ የእንስሳት ተዋጽኦ የሆኑ ምግቦችን እነ እንቁላል እነ ዶሮ የተለያዩ የእንስሳት ተዋጽኦ ምግቦችን ራሳችንን እንከለክላለን። እነዛን ከመብላት ማለት ነው። ራሳችንን እንከለክልና ብዙም ኖርማል የሆኑ ደከም ያሉ ምግቦችን እየበላን በእግዚአብሔር ፊት ራሳችንን እናቀርባለን ማለት ነው። አራተኛው የጾም አይነት ደግሞ
የቸርች ወይም ደግሞ የህብረት ጸሎት ወይም ኮንግሪጌሽናል የሆነ ጾም ነው ማለት ነው። ጸሎት ሳይሆን ጾም ነው ማለት ነው። ይሄኛው የጾም አይነት ደግሞ መጽሐፍ ቅዱሳችን ላይ ኢዩኤል 2 ከቁጥር 15-16 ላይ ሄዳችሁ ልታገኙ ትችላላችሁ። እንዲሁም ደግሞ የሐዋርያት ሥራ ምዕራፍ 13 ከ2 እስከ 3 ሄዳችሁ ልታገኙ ትችላላችሁ። በተለይ የሐዋርያት ሥራውን ስንመለከት አስደናቂ ድምፅ የመጣበት የጾም ጊዜ ነበረ። በዚህ የጾም ሰዓት ላይ የቤተ ክርስቲያን መሪዎች ተሰብስበው ይጾሙና ይጸልዩ፣ እግዚአብሔርንም ያመልኩ ያገለግሉት ነበረ በጾማቸው ውስጥ ማለት ነው። ይሄ ጾም ምን አመጣ ካላችሁኝ፣ ድምፅን አመጣ፣ ከሰማይ ምሪትን አመጣ ማለት ነው። እንደ ቤተ ክርስቲያን አብረን ልንጾም እንደሚገባን አንዱ ማሳያው የሐዋርያት ሥራ ምዕራፍ 13 ላይ ያለው ሁነት ነው ማለት ነው። በዚህ ሁነት ላይ ምን እንደተፈጠረ የሚያስገርም ነገር ነው። እግዚአብሔር ወይም ደግሞ መንፈስ ቅዱስ ጳውሎስንና በርናባስን ለለዩአቸው ስራ ለዩልኝ፣ ለጠሯቸው ስራ ለዩልኝ ብሎ ለመሪዎች ሲናገር ትመለከታላችሁ ማለት ነው። አሁን በቤተ ክርስቲያን ላይ የሚያስፈልጉ ድምፆች ሊኖሩ ይችላሉ። በየጊዜው በተለያየ አቅጣጫ ድምፆችን፣ ምሪቶችን ልንፈልግ እንችላለን። እንደ ቤተ ክርስቲያን ተሰብስበን አገልጋዮችም ምዕመኖችም አንድ ላይ ልንጾም ያስፈልገናል። ያን ጊዜ የእግዚአብሔር እርዳታ፣ የእግዚአብሔር ምሪት ወደ ቤተ ክርስቲያን ይመጣል ማለት ነው። ክብር ለኢየሱስ ይሁን። ህብረትንም እንፈጥርበታለን። አምስተኛው የጾም አይነት ደግሞ አገር አቀፍ ጾም ነው። አገር አቀፍ ጾም ነው። አገር ስትጾም፣ አገር በእግዚአብሔር ፊት ራሷን ትሁት ስታደርግ፣ ዝቅ ስትል እግዚአብሔር ከሰማይ ምላሽን ይሰጣል ማለት ነው። መጽሐፍ ቅዱሳችን ላይ እንደ ሀገር ሲጾሙ እንመለከታለን። እንደ ሀገር ሲጾሙ የሀገር በተለያየ አይነት የመንግስት ኃላፊነት ላይ ያላችሁ ሰዎች ካላችሁ እንደ ሀገር የሚጾምበትን መንገድ እግዚአብሔር እንዲያመጣ በእግዚአብሔር ፊት ልትወድቁ ያስፈልጋችኋል። ክብር ለኢየሱስ ይሁን። እግዚአብሔርን ልትጠይቁ ልትጸሉ ያስፈልጋችኋል። ምክንያቱም አገር በእግዚአብሔር ፊት ሲንበረከክ ያን ጊዜ አገር ድል ታደርጋለች። አጋንንቶች፣ ሰይጣን በአገር ላይ ያሰቡት ክፉ ነገር በሙሉ አይከናወንም፣ አይፈጸምም ማለት ነው። እኔ ለሀገሬ ምን ትመኛለህ ካላችሁኝ፣ አገሬ በእግዚአብሔር መንግስት ቁጥጥር ስር እንድትሆን እመኛለሁ። አገሬ ላይ ህዝቦች እንዲድኑ እመኛለሁ። የአገሬ መንግስት የክርስቲያን መንግስት እንዲሆን እመኛለሁ። የእግዚአብሔርን መንግስት የሚያስቀድም እንዲሆን እመኛለሁ። ኢየሱስ ክርስቶስ ጌታ ነው። የነነዌ ሰዎችን ትመለከታላችሁ። ነቢዩ ዮናስ ሄዶ እንደ ሀገር እንዲጾሙ ትንቢትን መልእክትን ሲያመጣላቸው ትመለከታላችሁ። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 10 ላይ ሄዳችሁ ልታነቡ ትችላላችሁ። ክብር ለኢየሱስ ክርስቶስ ይሁን። እንዲሁም ደግሞ ሁለተኛ ዜና ምዕራፍ 20 ከቁጥር 3 እስከ 4 ድረስ ነቢዩ ኢዮሳፍጥ 3 ነገስታቶች ሊወጉት እንደሆነ ሲሰማ ቀጥታ ያደረገው ነገር ምንድን ነው? አገር አቀፍ ጾም አወጀ ማለት ነው። አገር አቀፍ ጾም አወጀ። ያን ሰዓት ላይ የሚመጡትን ጠላቶች የምትዋጉት እናንተ ሳትሆኑ አለ እግዚአብሔር፣ እኔ ነኝ የምዋጋው አለ። እናንተ ዝም ብላችሁ አምልኩ፣ ዘምሩ፣ አመስግኑ። ይሄንን ጦርነት ይሄንን የእናንተን ጦርነት የምትዋጉት እናንተ ሳትሆኑ እኔ ነኝ አለ። ለምን ሲባል ተንበረከኩ በእግዚአብሔር ፊት። ኢየሱስ ክርስቶስ ጌታ ነው። ስድስተኛው የጾም አይነት ደግሞ የግል ጾም ነው። ፐርሰናል የሆነ ጾም ነው። የግል ጾም ነው። ኢየሱስ በግሉ ሲጾም ትመለከቱታላችሁ። እንዲሁም ደግሞ ማቴዎስ 6 ከ16 እስከ 18 ድረስ በግል በራችንን ዘግተን ወደ እልፍኛችን ገብተን በግላችን ማንም ሰው ሳያቀብን፣ ማንም ሰው እየጾምን እንደሆነ ሳያውቅ፣ ማንም ሰው እየጾምን እንደሆነ ሳይረዳ ብቻችንን የምንጾመው ጾም አለ። እንደ ሀገር ስንጾም ሰው ላይን ይችላል። እንደ ቤተሰብ ስንጾም ሰው ላይን ይችላል። በተለያየ የህብረት የቸርች ጸሎት ላይ እየጾምን እንደሆነ ሊታወቅ ይችላል። ይሄኛው ጾም ግን በድብቅ የምንጾመው፣ በግልጽ ደግሞ እግዚአብሔር ጸሎታችንን የሚመልስበት አይነት ግብዝነት የሌለበት ጸሎታችንና ጾማችን በግል የሆነ በልባችን የሆነ በራችንን ዘግተን የሆነና ምላሹ ግን
አገር የሚያየው የሆነ ጾም ነው ማለት ነው። ስለዚህ የግል ጾም ደግሞ እንዲኖረን ያስፈልጋል። አንዳንዶቻችን በህብረት እንጾማለን፣ በግል አንጾምም። በህብረት እንጸልያለን፣ በግል ግን አንጸልይም። በግልጽ የሚታይ ውጤት እንድናመጣ ካስፈለገ በግላችን ልንጾም ያስፈልገናል ማለት ነው። በድብቅ ማንም ሳያየን ልንጾም ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ሰባተኛውና የመጨረሻው ለዛሬ ያስኩላችሁ እነዚህ ብቻ ናቸው ማለት አይደለም። ነገር ግን የመጨረሻው ሰባተኛው ያስኩላችሁ የጾም አይነት መደበኛ ወይም ደግሞ ተከታታይነት ያለው ሬጉላር የሆነ ፋስቲንግ ነው። ሬጉላር የሆነ ፋስቲንግ ነው። ይሄኛው ሬጉላር የሆነውን ፋስቲንግ የት ነው የምታገኙት ከተባለ ሉቃስ ወንጌል ምዕራፍ 18 ቁጥር 12 ላይ ታገኙታላችሁ። ፈሪሳዊው እኔ በሳምንት 2 ጊዜ እጾማለሁ ብሎ ሲናገር ታገኙታላችሁ። በሳምንት 2 ጊዜ እጾማለሁ ብሎ ሲናገር ታገኙታላችሁ። እና ብዙዎቻችን ፈሪሳውያን ክፉ እንደሆኑ፣ ግብዝ እንደሆኑ፣ የክርስቶስ ጠላቶች እንደሆኑ ብቻ ነው የምናስበው። ነገር ግን ወገኖቼ ኢየሱስ ስለ ፈሪሳውያን ሲናገር ምን አለ? እነሱ የሚሏችሁን አድርጉ አለ። ለምን? በሙሴ ወንበር ላይ ተቀምጠዋል ብሎ ይናገራል ማለት ነው። ኢየሱስ የፈሪሳውያንን ጾም የተቃወመው ግብዝነታቸውን እንጂ ጾም መጾማቸውን ተቃውሞ አያቅም። ኢየሱስ የጾሙበትን ሁኔታ ተቃውሞ አያቅም። የተቃወመው ምኑን ነው? ግብዝነታቸውን ነው። እዩኝ ማለታቸውን ነው። በድብቅ አርጉት፣ በድብቅ ጹሙ እንጂ በግልጽ በሰው ፊት ከሰው ዋጋችሁን ለማግኘት አትጹሙ አላቸው እንጂ ከነጭራሹ እንዳትጾሙ አላላቸውም። እነዚህ ሰዎች የሚጾሙበት ጊዜ ምን አይነት ጊዜ ነበር? በሳምንት 2 ጊዜ ይጾሙ ነበር። እንደ ክርስቲያን ወገኖቼ፣ እንደ ክርስቲያን ብንችል በሳምንት 2 ጊዜ ቢያንስ ከላይ ከዘረዘርኳቸው የጾም አይነቶች መካከል መንፈስ ቅዱስ በሚያሳስባችሁና ለሁኔታችሁ በሚመቻችሁ መልኩ በሳምንት 2 ጊዜ ብትጾሙ በጣም ተመራጭነት አለው። ምክንያቱም ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቋወማሉ ይላል። ስለዚህ የምትወዱትን አታደርጉም ይላል። ወገኖቼ ስጋችሁ ሞር በበላ ቁጥር፣ ሞር በተመቸው ቁጥር መንፈሳችሁ ላይ ጫና እያደረገ እየገዛው ይመጣል። መንፈሳችሁ ግን እየበላ ስጋችሁ እየደከመ ከመጣ መንፈሳችሁ እየገዛ ይመጣል ማለት ነው። መንፈሳችን የሚገዛበት አንዱ መንገድ ደግሞ ጾም ይባላል። ክብር ለኢየሱስ ይሁን። ስለዚህ ልትጾሙ ይገባችኋል። እንደ ፈሪሳውያን ቢያንስ በሳምንት 2 ጊዜ ልንጾም ይገባናል። ክብር ለኢየሱስ ይሁን። ይሄ እንግዲህ ምናልባት ብዙ ጊዜ ሰምተነው ማናቀው አይነት ነገር ሊሆን ይችላል። እንደ ፈሪሳውያን አርጉ የሚል ስብከት ሰምተን ላናቅ እንችላለን። ግን መጽሐፍ ቅዱስ ፈሪሳውያኖች በሙሴ ወንበር ላይ ስለተቀመጡ የሚሏችሁን ነገር አድርጉ ብሎ ይናገራል ማለት ነው መጽሐፍ ቅዱስ። በሳምንት የተወሰነ የጾም ጊዜ ሊኖረን ያስፈልጋል። በወር የተወሰነ የጾም ጊዜ ሊኖረን ያስፈልጋል። በዓመት የተወሰነ ጊዜ የጾም ጊዜ ሊኖረን ያስፈልጋል። ራሳችንን በእግዚአብሔር ፊት ትሁት የምናደርግበት፣ ዝቅ የምናደርግበት፣ እንደገና ደግሞ ከእግዚአብሔር ኃይልንና መልስን የምንቀበልበት ጊዜ ይሆንልናል ማለት ነው። ኢየሱስ ጌታ ነው። እንግዲህ ስለ ጾም ሁሉንም ነገር አይደለም የተናገርኩት። ነገር ግን ብዙዎቻችን ማናወራለትና ብዙዎቻችን የማንተገብረው ብዙዎቻችን ደግሞ የማናቀውን ነገር ነው መርጬ መንፈስ ቅዱስ ለዛሬ በልቤ ያስቀመጠ ያንን ስለሆነ ያካፈልኳችሁ። ለወደፊቱ ስለ ጾም ጥቅሞች፣ እንዴት አይነት ሁኔታ ላይ ሆነን መጾም እንዳለብን እና የመሳሰሉትን ነገሮች ለወደፊቱ ጌታ ሲፈቅድ፣ ጌታ ጊዜ ሲሰጠን የማካፈላችሁ ይሆናል። ለዛሬ ግን ምን አይነት ጾሞች እንዳሉ ካወቅን ለኛ ሁኔታ የሚስማማውን የጾም አይነት መርጠን ደግሞ እንድንጾም ማስተዋሉንና እውቀቱን እናገኛለን ማለት ነው። ስለዚህ መልካም ነገር እንዳገኛችሁ እርግጠኛ ነኝ። ምስክርነቶች ያሏችሁ እንዲሁም ደግሞ ኮንታክት ልታደርጉን የምትፈልጉ ቅዱሳኖች በሙሉ ስክሪኑ ላይ በምታገኙት ስልክ ቁጥር ልታገኙን ትችላላችሁ ማለት ነው። ልትደውሉልን፣ ዋትሳፕ ላይ ልትደውሉልን፣ ሜሴጅ ቴክስት ልታደርጉልን ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። የተወደዳችሁ ናችሁ። ሻሎም